ሙዚቀኛ እጅጋየሁ ሽባባው ወይም ጂጂ በበሽታዋ ምክንያት ሀገር ውስጥ መግባት ተከለከለች። ሰላም ጤና ይስጥልን ውድ የሚክሎን ሚዲያ ተከታታዮች እንደምናችሁ እንደምንስ ቆያችሁ? ባላችሁበት ሁሉ ሰላማችሁ ብዝት ይበልልን። ይህንን የሚክሎን ሚዲያ ስለምታዩት ስለምታበረታቱን እናመሰግናለን። ሁሌም ቢሆን እውነትን ከሚክሎን ሚዲያ ጋር። ይህንን የሚክሎን ሚዲያ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰብስክራይብ ያደረጋችሁ ቤተሰቦቻችን ደግሞ ከልብ እናመሰግናለን። ወደ ዝርዝር መረጃው ስንገባላችሁ ሙዚቀኛ እጅጋየሁ ሽባባው ወይም ጂጂ ብዙ ዓመት ባሰቃያት በሽታ ምክንያት ሀገር ውስጥ እንዳትገቢ እንደተባለች ተናግራለች። ይህች ድንቅ ሴት ይህ ነገር እሷ ላይ በመፈጠሩ በጣም እንዳዘነችና ከነበረችበት በሽታ በተጨማሪ ይሄ ሌላ በሽታ እንደሆነባት ተናግራለች። ሙዚቀኛዋ ከራሷም አልፎ ለሀገር ካበረከተችው አስተዋጽኦ አንጻር ይሄ ነገር ለሷ ባይገባትም ከከለከሏት ተቋማት ጋር ወይም ደግሞ ተቋሙ ጋር ከአቶ ብርሃኑ ከተቋሙ ባለቤት ጋር የስልክ ልውውጥ አድርገናል። እስኪ ያሉንን እናዳምጥ። ሄሎ ጤና ይስጥልን። ከሚክሎን ሚዲያ ሳሙኤል እባላለሁ፣ ጋዜጠኛ ሳሙኤል። አቶ ብርሃኑ ኖት? በኢትዮጵያ ኤርላይንስ የኢሚግሬሽን ዋና ኃላፊ። በሙዚቀኛ እጅጋየሁ ሽባባው ጉዳይ ነበር አንዳንድ ጥያቄዎች ልንጠይቅዎት ነበር። እሺ ስለተባበሩ እናመሰግናለን። ወደ ጥያቄዎቻችን ስንገባ ሙዚቀኛ እጅጋየሁ ሽባባውን በበሽታዋ ምክንያት እዚህ ሀገር እንዳልገባ ይሰማንና ለምን እንደሆነ ልንጠይቅዎት ነበር። እንግዲህ ያው ብዙ ነገሩ በቤተሰቦቿ ያው ነገር ነው፣ ግን አንዳንድ ነገሮችን ለማለት ያክል ያው ወደ ኢትዮጵያ በዚህ በአየር መንገዱ በሰዎችም ጭምር ነው የተከለከለችው። በሰሞኑን ከዚሁ ከአየር መንገድ ኢትዮጵያ ነው ድጋሚ ወደ ነበረችበት እንድትመለስ የተደረገው። ምክንያቱም ብዙም ማለት ባልችልም ያው ግን ከቤተሰቦቿ ጋር ይገናኛል። ያው ከጤና ችግር ጋር በተያያዘ ነው ድጋሚ ወደ ሀገር ቤት መመለሷ ለእሷም ሆነ ለቤተሰቦቿ ጥሩ እንዳልሆነ መግለጽ ቤተሰቦቿ ባስገቡት አቤቱታ መሰረት ነው የምትመለስ የተደረገው። ስለዚህ የቤተሰቦቿ እጅም አለበት ነው እያላችሁ ነው ያላችሁት? አክቹሊ ሙሉ ለሙሉ የእነሱ ፍላጎት ነው። እሷ እዚህ ብትመጣ ለእሷም ጥሩ እንዳልሆነ የምሯ ሁኔታ አሁን ላይ ሌብል እንዳልሆነና አሳሳቢ እንደሆነ ነው ሰዎቹ ቅሬታ ያቀረቡት። እና እንደዚህ ያለ ትልቅ አርቲስት ለሀገር ትልቅ አበርክቶ ያላቸውን አርቲስቶች ደግሞ ያው የኢትዮጵያ መንግስትም ከለላ ሊያደርግላቸው ስለሚገባ ነው። እንግዲህ እሷ አሁን ላይ በራሷ መወሰን የምትችለው ነገር እንደሌለ የቀረቡልን ማስረጃዎች አንጻር ነው የውሳኔ የተወሰነ። አቶ ሳሙኤል ስለተባበሩን ካሎት ደቂቃ ላይ ካሎት ሰዓት ላይ ደግሞ ይቺ ነገር ስለሰጡን ከልብ እናመሰግናለን። አቶ ብርሃኑ ይቅርታ። እሺ መልካም ቀን ይሁንልዎት። እናመሰግናለን። ለተቋሙ ስራ አስኪያጅ ለአቶ ብርሃኑ ተስፋዬ ስልካቸውን አንስተው ላደረሱን መረጃ በሚክሎን ሚዲያ ስም ከልብ እናመሰግናለን። እንደሰማነው ነው ወይም ይህንን ነገር ስንወስን ውይይቶችን አድርገናል። ለእሷም ጤንነትም አልፎ ለቤተሰቦቿ ለአድናቂዎቿም ጭምር ጤንነቷ ተጠብቆ እንዲቆይ እዛው ባለችበት ብትሆን ጥሩ ነው ብለን ስላሰብን ወደ ሀገር ቤት እንዳትገባ አድርገናል ብለዋል። ከዛም ነው ኢትዮጵያ እንደገባች ቀጥታ ወደ ነበረችበት የአሜሪካ ፕሌን ተመልሳ እንድትሄድ ያደረግነው ብለዋል። አሁንም በድጋሚ በሚክሎን ሚዲያ ስም ለአቶ ብርሃኑ ከልብ እናመሰግናለን። እስኪ አሁን ደግሞ ስለ ሙዚቀኛ እጅጋየሁ ሽባባው አንዳንድ ነገሮችን ጀባ እንበላችሁ።
እጅጋየሁ ሽባባው ወይም ጂጂ ማዜምን የታደለችው ተፈጥሯዊ ዘፋኝ እጅጋየሁ ሽባባው እንደ አውሮፓውያን አቆጣጠር በ1974 ዓ.ም በቻግኒ ተወለደች። በሙዚቃዋ ስራዋ የተከሰተችው በ1980ዎቹ መጨረሻ እና በ1990ዎቹ መጀመሪያ አካባቢ ነው። የሽግግርም ነበር። የሙሉ ባንድ ቅንብሮች ወደ ሚዲ ቴክኖሎጂ በመቀየር ላይ ባሉበት ጊዜ ለዚህም ሳይሆን አይቀርም ፀሐይ የተሰኘውና አዲስ አበባ ላይ ያስቀረጸችው የመጀመሪያ አልበሟ ብዙም ተደማጭነት ያላገኘው። ፀሐይ ውጪ ውጪ ፀሐይ ውጪ ውጪ ደማቅ ብርሃንሽን ለምድሪቷ ስጪ። ፀሐይ የተሰኘው አልበሟን ባስቀረጸችበት ወቅት ህዝቡ የስክስታ ዘፈን እንጂ አንቺ እንደምትዘፍኙ ያለ ዘፈን አይፈልግም፣ አይቀበልሽም ብለውኝ ብዙ ተከራክረናል ትላለች። የውስጧ ግፊት፣ የህሊናዋ እንጉርጉሮ፣ የልብ ፍላጎቷ ከነጋዴዎቹ ሐሳብ ጋር ቢጣረስባት ንግግራቸውን አቋሟን ለመሸርሸር ሲዳዳው መላዘየደች። በአዲስ አበባ የሚገኙ ግዙፍ የጥበብ ሰዎችን ጠርታ ጠባባ ስቱዲዮ እየወሰደች ስራዋን አስደመጠች፣ አስገመገመችም። እዚህም ላይ ልጅቷ ምን ያህል ተራማጅ እንደነበረች ልብ ይላል። እጅጋየሁ ከ20 ዓመት በፊት የከወነችው ተግባር ዛሬም ድረስ የሚዘወተር አይደለም። ሙከራዋን ካስደመጠቻቸው ልዩ ልዩ ባለሙያዎች ሐሳብ ወስዳ አስተያየት ተቀብላ ተግሳጽ ሰምታ በይበልጥ ከራሷ ተማክራ የሰራችውን ሙዚቃ በኤሌክትራ ሙዚቃ ቤት በኩል አደረሰችን። አልበሙ ታትሞ ከመውጣቱ በፊት ጂጂ ከሀገር ወጣች። የኑሮ ውጣ ውረዷን የአጭር ዕድሜዋን ረጅም ታሪክ በአንክሮ ከተመለከትን ይህ ዘፈኗ የሚያዋስነው ሁላችንም ስለምናውቃት ፀሐይ አይደለም። የማንም ይሁንታ ሳያስፈልጋት በራሷ የተፈጥሮ ውደት ገብታ ስለምትወጣው ፀሐይ አይደለም። ነይልኝ ብትባልም ሂጂ ቢሏትም በውደቷ ላይ ለውጥ ስለምታሳየው ፀሐይ አይደለም። ለኪነ ጥበቡ ፍቅር ከትውልድ ስፍራዋ ቻግኒ እስከ አዲስ አበባ የተጓዘችባት፣ የወላጅ አባቷን ፍቅር ሳይቀር የተለወጠችባት፣ በስደት እንግልት ያየችባት፣ ብዙ የሆነችላት ጥበብ ተገቢ ስፍራዋን ስላልሰጠቻት የተዘፈነ ቅኔ ነው። ከኛ ጋር አብራችሁ ስለቆያችሁ እናመሰግናለን። አሁንም እስከምንጨርስ ድረስ ከኛ ጋር አብራችሁ ቆዩ። ይህንን የሚክሎን ሚዲያ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ወደ ጉዳዮቻችን ስንመለስ በፍቅሯ ጠፍራ አለኝ የሚለው ጊዜ ሁሉ በልታ ከሴንቲሜትሪ ትምህርት ቤት በቀሪ ብዛት ያስባረረቻትን በማታው የትምህርት ክፍለ ጊዜ የጀመረችውን ትምህርት አስጥላ ከቤተሰቦቿ ጠፍታ ኬንያ የከተመችባት ጥበብ ብርሃኗን ስለሸሸገችባት የተሰነዘረ ጥሪ ነው። በሸገር ኤፍኤም 102.1 ለመዓዛ ብሩ ኬንያ የሄድኩበት ከቤተሰቦቼ ጠፍቼ ነው፣ በጣም አስቸጋሪ ልጅ ነበርኩ ስትል አጫውታለች። ለሙዚቃ የነበራት ፍቅር በተመለከተ ስታስረዳ ማንም ኃይል ሊገዳደረው የማይችል ፍቅር ነበረኝ፣ ምንም ነገር ሊያስቆመኝ አይችልም ነበር በማለት ነው። ስንት ያየሁብሽ ሙዚቃ ህይወቴ እንዲል ቴድሮስ ስንት ያየችባት ጥበብ ያቆናጠጠቻት እርካብ ከላቧኗ ከከፈለቻቸው ነገሮች ጋር ሲናጸር ያልተመጣጠነ ሲሆን ደማቅ ሆነሽ ትወጫለሽ የኔ ፀሐይ እናፍቃለሁ እኔ አንቺን ላይ ስትል አዜመች። ይቺ ያልተረዳናት አርቲስት የናፈቀቻትን ፀሐይ ፍለጋ የሚረዷትን ሙዚቀኞች ለማሰስ ሩቅ ተጓዘች። ፀሐይዋን ወደሷ መሳብ ስላልቻለች አርማሱን አቋርጣ ወደ ፀሐይዋ ጋለበች። የራሷን ዘፈን መጻፍ ስለጀመረችበት ሁኔታ ጠይቃ እስከ መቼ ነው የአስቴርን ዘፈን ምዘፍነው? የራሴን ዘፈን መጻፍ አለብኝ ብዬ መጻፍ ጀመርኩ። ሁሉንም ነገር እንደ ቀልድ ነው የሆነው ትላለች። አሜሪካ እንደገባች የስካውኑ አንግልቷ የተቆጠረላት ይመስል ተከታታይ የስኬት ዝናዎቿ በዓለም ዜና ማሰራጫዎች ናኙ። እስካሁን አብራችሁን ስለቆያችሁ ከልብ እናመሰግናለን። ይህ ሚክሎን ሚዲያ ነው። ሁልጊዜም ቢሆን እውነትን ለእናንተ። የዛሬ ዘገባችን የነበረው ሙዚቀኛ እጅጋየሁ ሽባባው በበሽቷ ምክንያት ሀገር ውስጥ መግባት እንደተከለከለች ነግረናቸዋል። ይህንን የሚክሎን ሚዲያ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ሰብስክራይብ ያላደረጋችሁ ቤተሰብ ይሁኑ። የደውል ምልክቷን በመንካት ሁልጊዜም ቢሆን ይህ የሚክሎን ሚዲያ የሚለቋቸው ቪዲዮዎች ወደ እናንተ ቀድመው ይገኛሉ።
በድጋሚ ስለተከታተላችሁን ከልብ እናመሰግናለን። በሌላ ቪዲዮ እስክንገናኝ ቸርን ሰንብት።